እሺ ተናስተልኝ እንዴት ነህ? ምንድነው ተፈጠረ? እንኳን ደረስክልን። ምንድነው? በቆምኩበት ነው መጥቶ የገጨኝ። ማን ነው ገጨ? እሱ ነው እዚህ ሊትራሊ በቆምኩበት ነው መጥቶ የገጨኝ። እኔ እባክህ እዚህ ከባድ ነው እባክህ። ምን አይነት ሰው ነው ደግሞ ውስጥ ነው እንደ እሺ ተናስተልኝ ነይተ ሰላም ጤና እንዴት ነሽ? ጋሽ ዮሐንስ ናቸው እያነዱ አሉት። አረረረረ እባክሽ አንቺ ጠጣ ጋጫችኝ ነው የሚለው። እስቲ ማንጃ ፍቃድ ስጪኝ። አልጠጣሽም? ጥሩ ቆንጆ ልጅ። እስቲ ማንጃ ፍቃድ እባክሽ። ደስ ይላል። በየት በኩል እንትኑ ራሱ እንዴት ሊባክ የለም እኮ ማለት ራስ እንዲህ ውስጡ ጥልቅ ነው አለሽ። እሱ ነው ገጫሽ? እሱ ነው አይደለ? እሱ ነው ገጫሽ? አንቺ የምትጠጪም አትመስይም። ምን እናት ጭራሽ መጠጥ አይመቸኝም። አይመቸሽም? ዮሐንስ ብቻ እስቲ መጣሁ። አንተ ምን አለ ትላለህ እንዴ? እቺ መሰለች ቆንጆዬ ልጅ ምንድነው ወደ ኋላ ተንደርድሬ ነው ገጭ። እስቲ መንጃ ፍቃድ አምጣ። ዝም በል በቃ መንጃ ፍቃድ ቶሎ በል አምጣ። ባለጌ ተንደርድሬ አንተ ነው ገጫት። ገጨኝ ነው አለች። የለውም መኪና ተገጨ ትላለህ እንዴ? ለህግ አካል ማዋሸት ጥሩ ነው። ታኳርጌ ቆሞ ነበር አልነበር ቆምክ። አካሄዱ አስታውቃል እኮ መኪና እንዴ። እሷ ከዮሐንስ ጋር ያለችው አንተ ለምንድን ነው እንደዚህ የምታደርገው? እኔ አልነበርኩም። አንተ ነው ገጭ በቃ እንደ እሺ ደግሞ እንደዚህ አይነት ጭርታም የሆነች መኪና ይዘህ ቆንጆዬ ልጅ ቆንጆዬ መኪና ይዘህ እያገጨ እኔ አይደለም ትላለህ እንዴ? አልነበርኩም መኪና ውስጥ ነኝ። ሰውዬ አሁን ትስማማላችሁ ወይ ደግሞ ህግ አካል ወደዛ ጣቢያ ሄደን መኪናውም እንትን ይላል። አንተም የምታደርገው ነው የማደርገው። እሺ ቆንጆዬ እንዴት ዋልሽ? እንደ ባለጌ ነው። እውነት ነው። እኔ ራሱ ወዲያውኑ ነው አረጋገጥኩት እንደገጨሽ። በጣም ባለጌ አንቺ ምንም እንዳታስቢ። እኔ ተስማሙ ብያለሁ። ትስማማላችሁ? እሺ ትስማማላችሁ። ወርዶ ካልሆነ ደግሞ ህግ አካል እንትን እንላለን። እዚህ ለማንኛውም ስልክሽን ስጭኝና ችግርህን ካለን እንደዋወላለን። ቤተሰብ ነው የምንሆነው። አንቺ ምን ይሄው አንቺ መንጃ ፈቃድሽን ባለጌ ነው አሰራል እንዴ? ተንደርድሮ እንደገጨሽ ያስታውቃል እኮ ምልክቱ። ባለጌ እስቲ ንገሪኝ ቁጥርሽን እባክሽ። 09 እሺ